የዛሬው ተረት ርዕሳችን ጉረኛው ፈረስ የሚል ነው። በአንድ ወቅት በአንድ በጣም ጉረኛ የሆነ የውድድር ፈረስ በአንድ የገጠር መንደር ውስጥ ይኖር ነበር። ይህ ጉረኛ ፈረስ አንድ ቀን አንድ ምስኪን የጭነት አህያ ሳር ወደሚግጥበት መስክ መጥቶ አህያውን አንዴ በንቀት ከገረመመ በኋላ እንዲህ አለው፣ ስማ አንተ መከራ የተፈጠርክ መጋጥ አህያ፣ እንዴት እንደዚህ አይነት ቆሻሻ ሳር ትግጣለህ? እኔ እንዲህ አይነቱን ሳር እንኳን ባፌ ለነካው ይቅርና ሳየው ያስጠላኛል ሲል ተቆጣው። በጉረኛው ፈረስ ንግግር በጣም የተበሳጨው ምስኪን አህያ ግን ምንም መልስ ሳይሰጠው ሳር መጋጡን ቀጠለ። ፈረሱ ግን አሁንም ንግግሩን በመቀጠል እኔ ምን እንደምበላ ታውቃለህ ሲል በጉራ ጠየቀው። ምስኪኑ አህያ ግን አሁንም መልስ መስጠት አልፈለገምና ዝም ብሎ ሳር መንጨቱን ቀጠለ። ፈረሱ ግን ንግግሩን አላቋረጠም ነበር። በየቀኑ ጧት ልዩና ጣፋጭ ሆነ የገብስ ዳቦ ይቀርብልኛል። ከሰዓት በኋላም ደግሞ ከታጠብኩና ጭሬ ከተበጠረልኝ በኋላ ሌላ ልዩ መኑ ይሰጠኛል። አንተ ግን እድሜ ልክህን ሳርና ገለባ እንደበላህና በጭነት መከራህን እንዳየህ ትኖራለህ። የወልድ ገልቱ የዓለማችን ጅል አህያ ሲል ሰደበው። አህያው ግን አሁንም ጉረኛውን ፈረስ በሹፈት ንግግር ከምንም ሳይቆጥር ዝም ብሎ ሳር መጋጡን ተያያዘው። በአህያው ዝም ማለት የተበሳጨው ጉረኛ ፈረስ አንተ እንደ ፋንድያህ ነህ ሲል ሰድቦት ሄደ። ይህ ከሆነ ከጥቂት ቀናት በኋላ ጉረኛው ፈረስ በውድድር ላይ ሳለ በመውደቁ እግሩ ተሰበረ። ባለቤቶቹም እንግዲህ ጉረኛው ፈረስ በምንም ጥቅም እንደሌለው ሲያውቁ በግንድ ላይ ለማሰር በገመድ አንጠልጥለው ምስኪኑ አህያ ወደ ሳር ወደሚገጥበት ቦታ ይዘውት መጡ። ምክንያቱም ከዚህ ወዲያ ፈረሱ መወዳደር ስለማይችልና ለሌላ ለምንም ነገር ስለማይጠቅም አርደው ስጋውን ለውሾች ለማከፋፈል ወስነው ነበር ወደዚህ ስፍራ ይዘውት የመጡት። ሰዎቹ ጉረኛውን ፈረስ ተሸክመውት በአህያው አጠገብ ሲያልፉ ድምፁን ከፍ አድርጎ እባክህ ጓደኛዬ እርዳኝ፣ እባክህ አድነኝ፣ እኚህ ጨካኞች ሊያርዱኝ ነው፣ እባክህ አንዳች ነገር አድርግና አባራቸው እያለ ይለምነው ጀመር። ምስኪኑ አህያ ግን ምንም ማድረግ የተቻለው ነገር ቢኖር ጸጥ ማለት ነበር፣ በአዚኔታም መመልከት ነበር። እናም እነዛ ክፉ ሰዎች ፈረሱን ገለው ለውሻ ሰጡ ይባላል። እና ልጆች ባለን ነገር ላይ መኩራራት የለብንም። እኛ አለን ብለን የምናስበው ነገር አንድ ቀን ከእጃችን ወጥቶ ሊያሰደበን ይችላል እና ባለን ነገር ላይ ባንኩራራ ባይ ነኝ። ደህና ሁኑ።